ኢንቫይቴሽን ፕሮሞት እና በጣም ብዙ ብር እንድትሰሩ ያግዟችሁና የነሱን ብር መጀመሪያ ከፍላችሁ ነው ዛሬ ያምር ወጪ ማድረግ የምትችሉት የሚል ነገር ስለሚያስቀምጡ እነሱን ትተን 15 ሰው ኢፌክቲቭ የሚሰራ ጓደኞቻችን ኢንቫይት አድርጎ መስራት በጣም ትልቅ ውጤት ምክንያቱም እንደፈለገን በፈለግነው ሰዓት ወጪ ማድረግ ስለምንችል አንዴ 15 ሰው ኢንቫይት ካደረግን በኋላ ለፈለግነው አመት ብንሰራም በፈለግነው ሰዓት ወጪ ማድረግ እንችላለን እና ይሄን ላሳያችሁ ነው። እስኪ ሌላ ኢትዮጵያም ካለ አሁን በጣም ሰፊ እንትን የሄደው ነው በኢትዮጵያ ውስጥ እየተሰራ ያለ ቢዝነስ ኢትዮጵያንም በደንብ እየተቀላቀሉት ያለ ቢዝነስ ነው። እንደውም ማታ ላይ በጣም የምር ያው አሁንም ኢትዮጵያ ልድገማችሁ Ertro Saide from Ethiopia. Ertro Saide from Ethiopia. Ertro Saide. Daha bin Taizi from Israel. እንግዲህ እስራኤል ውስጥ የምታዩት ነው። ከቦትስዋናም አለ እንግዲህ አሪፍ ነው ብዬ አስባለሁ። የኔ ያለ ከሄድኩላችሁ እስከ መጨረሻው ሊድ ብዬ ነው ኢትዮጵያ ምን ያክል እንዳሉ ለማየት እስኪ ኢትዮጵያንም ብቻ እየፈለኩ ላሳያችሁ እስኪ ኢትዮጵያንም ብቻ እየፈለኩ ላሳያችሁ ብዬ ነው። ችግር የለም ፖዝ ከማድረገው ቪዲዮውን እስኪ እንደዚህ ኢትዮጵያን እየፈለኩ ላሳያችሁ። ይሄ ሲስተሙ እየከፈላችሁ ያሉ ሰዎችን ነው ቀጥታ TRSH ስለሆነ ትራንስፈር ነው የሚደረገው እንጂ በእጅ የሚጻፍ ነገር አይደለም ወይ ኤዲት የሚደረግ ነገር የለውም። Argentina, እንግዲህ ሳውዲ አረቢያ is the biggest, India is the biggest, Nigeria is the biggest, Colombia is the biggest እነዚህ አይነት ሀገራት በጣም ስለሚታወቁም ነው በእንደዚህ አይነት ቢዝነስ እና አክቲቭ መሆን ብንችል አሪፍ ነው ያስባለው። ኢትዮጵያውያንም እየሰሩበት ነው። ይሄ ሰርክል የተሰኘው ትልቅ ፔጅ ነው በነገራችን ላይ ቀላል አይደለም። ምክንያቱም የተለያዩ ሀገራት የፊልም ኢንዱስትሪዎች ናቸው አንድ ላይ ተጨምቀው እየሰሩበት ያለ በዚህ አሪፍ ድል ይኖራል ብቻ ሳይሆን ኑሯል እየታየም ስለሆነ እንግዲህ በዚህ ከተማ ማንኛ ደግሞ ባጭር ጊዜ ውስጥ እንስራ። ሌላው ይሄው ያቢዮ from Ethiopia እንግዲህ ኢትዮጵያን ብቻ እየመረጡ ያችሁ ነው ዲዋላ please ኦማኒ እና በደንብ እስኪ አንድ ላይ ሆነን እንስራው ነው የኛ ጥያቄ። በጣም በነገራችን ባጭር ጊዜ ውስጥ ነው ኢትዮጵያውያን ነው ገብረ ሚካኤል from Ethiopia በደንብ እየተመለከታችሁ ነው ያለው። እስኪ መጨረሻውን ልንካውና ይበቃናል የተወሰነ ካየ ኢትዮጵያን እንድታዩ ስለፈለኩ ነው።